ምረጥ በትባል አሁን ከቴዲዮና ከልጅ ሚካኤል ላንተ ምርጡ ሂፕ ሆፕ አማርኛ ቀንቃይ ማን ነው? እኔ እንዳልኩ የሚሰራ ሰውን አከብራለሁ ነው። ሁለቱም እዚህ ደረጃ ሲያደርሱት የሰሩትን ነገር አፕሪሼት አደርጋለሁ፣ በጣም አከብራለሁ። ከዛ ውጪ ግን ደረጃ ውስጥ ራሴን ሳልከት አስተያየት መስጠት ይከብደኝ። እሱም ነው ቴዲም ነው ልጅ ሚካኤልንም ማለት። ስለዚህ ከቴዲዮና ከልጅ ሚካኤል ላንተ ምርጡ አሌክስ ነው? አዎ ኖ ዳውት። አሁን የሚወረወረውን ጦር ትችለዋለህ? እንግዲህ ያው እግዚአብሔር ሁለቱም በጣም ሂውጅ የሆነ አድናቂ ያላቸው ፋን አላቸው። ለምን መሰለ ሰርተዋል። እኔ አሁን በትራክ ብትሄድ 15 ትራክ ምናምን ያለኝ ከሲንግሎች ጭምር ማለት ከዚህ በኋላ አመርተዋለሁ። አረተው ሶስት አልበም አላቸው አይደል? በቃ እኔ ደግሞ አሁን በጣም ባጭር ጊዜ የሶስቱን አልበም ያህል ሰራል። ያንን ፋን ማምጣት አያቅተኝ። መሰብሰብ ብዙ ይመጣል፣ እስከ ሰራ ድረስ ይመጣል። ለምን አድማጭ አለ፣ ወጣቱ የኛ ነው። በጣም ሰሚ አለ። አሁን አድጓል፣ ጆሮ አድጓል። ስለዚህ ስፔሻል ነገር ያውቃል ብዬ አውቃለሁ። ኬንድሪክ ለማርና ድሬክ ጠብ ላይ ናቸው። አንተ ደግሞ እንግዲህ ፎቶም ላይ እንደማየው ኢትዮጵያዊ ድሬክ ይለዋል። ያንተ ኬንድሪክ ለማር ማን ነው? እንግዲህ ይመልሱ። እኔ አላውቅም። ይመልሱ። እንግዲህ ጠላቱ ነኝ ያለ ይምጣ እና በግጥም እናውራ። አዎ እንደዛ ነው።